ብዙዎቻችሁ የምትወዱት ብዙዎቻችሁ የምታደንቁት አብርሽ ከሴት ጋር እየተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነውና ምን አይነት ሸርሙጣ እንደሆነ እኔ አላቅም። ልጁ የሰውን ህይወት የሴት ልጅ ህይወት እስካሁን እያበላሽ የሚገኝ አንድ ወንድ ነውና ይኸው እንግዲህ ተሳሳሙ እዚህ ጋር ወረደች ማለት ነው። በቃ ልትለየው ራሱ አልፈለገችም። በነገራችሁ ላይ ካሁን በኋላ ልጁን እግር በእግር ነው የምከተለው፣ ከኔ የትም አያመልጥም። ይኸው ሰላም አለ ሄደ ማለት ነው። ብሎ ባላ ነው ላውሽማ ነው ምን አገባት ይሁን ባህል ዝም በይባት ጸጉሯን እንደ እንትን ጮጎግጥ ያቆመችውን ሻሽ ሸፈንበት ውሸታም። አይ አሁንማ ተስተካክላለች፣ ተሰርታ ነው የመጣችው ዛሬ ስታስጠላ አውሮባት ነው የመጣችው። ጉዳይ ባከሽ እኔ ራሱ ምንድነው ማቦቆ ጸጉር ቤት አርጋ ነው የመጣችው። ወረደዛ እኔ ሳን ጸጉር አይጀም ለዛ ይመጣ አንዳንድ ቀን ይቆማል። ዛሬ አምሮባት ነው የመጣችው ፏብላ በእውነት አንድ ቀን ገብቼ ሩታን ነው የምትደግፊ ሄርሜላን ነው አሉኝ። እኔ ሄርሜን ነው የምወደው ለምንድን ነው የምቀይረው አልኩት። አንቺ አስወጫት የኡሽም ደጋፊ ነች ባክሽና አፍሽና ተከፈቺ ባድ ሙልጭ አርጌ ወጣሁት። እኔ አስወረዱኝ። ከዛ በኋላ በቃ እነሱ ቤት አልገባም። በፊት ገባ ነበር የኔ እናት ምርጥ ልጅ እሷ ዳይመንድ ነች ቤት አትገኝም። የኔ እናት ፈተናው እስከ 70 ዓመተ ምህረት እስከምታረጅ ድረስ ወንድ ያጋባ ይመኛታል። ሙሻ ኢብራሂም እኔ አሁን ማለት ነው እኔ አሁን ከሄርሚ ካብረሽ የሁለቱም ደጋፊ ነኝ፣ ግን በጣም ወዳት ሄርሚ ነው በጣም እኔም ሄርሚ ትንሽ እሷን ሲያስከፋ ሄርሚ አብረሽን ሳላወደው አብረሽንም ወደዋለሁ خلاص ሄርሚ ትንሽ አብረሽ ትንሽ በቃ በአነጋገሩ ራሱ ዛውን ትላንትና ቆመሩታ አጠገብ ይቅርታን ተቀበያለሁ ስል መሆን የለበትም። እኩል መቀበል ሁሉም መተው አለባቸው እንጂ እሱ ቀድሞ እያወራሽ ነው መሰለኝ አትሰሚ። ፈትያ እያወራች ነው አልሰማናትም። እያወራች ነው ግን አትሰማም። ምንም አልሰማንም። ርቀሻል። እንቅስቃሴ ብቻ ነው። አይዞሽ አሁን ተሰማኝ። አይሰማም አሁን ይሻላል። እኔ የምላችሁ ትሰሙኛላችሁ ምን እንደሆነ። አሁን አብርሃም ሄርሜላና አብርሽ ቢለያዩ ራሱ ሚዲያ ላይ ወጣ ሄርሜላ ራሷ እኔና አብርሽ ተለያይተናል ብላ ካልተናገረች በፍጹም ታምራ ነው ያለያየ አላምንም። በቃ የፈለገ ነገር ቢመጣ የፈለገ ነገር ወጣ ወረደ ቢወርድ ነው ያለያያቸው። ደሞ እንደሞዳት እኔ አሁን ታንያንቻው ያብረሽን ይገባታል መሰላላቅም ያብረሽን ብቻ ተኖራላችሁ ሄርሚን ተኖራላችሁ። ዛሬም ነገም እናገረው በጣም ወዳት ሄርሚን ነው። ከሁሉም ይቱባል ሄርሚን ነው በጣም ወዳት በጣም ሰሰለው ሄርሚን ነው ወደው ግን አብረሽን ሰላምትወደው ወድላታለሁ። ለዛ ነው ሹፊ ከታች ምን እያሉት ነበር? አውቆ ነው ፈረንጁን ጠርቶ ያስቀረጹት። አይሹ እንዴ እየተሰነው እንዴ ማንንም እኔም ብዬሻለሁ እኮ ሂቴ በፊት ፈረንጁን ጠርቶ እኔ ፈረንጁን ድምጽ ስዘማን ውሸት መሆኑን አወቅኩት። ፊቱ አይታይም ወላሽ በቃ ቪዲዮ የተቀነባበረ ድራማ ነው፣ ይሄ ሴራ ነው በቃ። ምክንያቱም ውጭ ልንሄድ ነው አሉ። ፍቅራቸው ደረጀ በሚዲያ መጥቶ በቲክቶክ መጡ፣ ተጨፈረ፣ ደስ አለው፣ ማአት ህዝብ ተደሰተ። ይሄን ሁሉ ሲያዩ አዲስ አጀንዳ መፍጠር ጀመሩ። አዲስ አጀንዳ እኮ ነው የፈጠሩት። በቃ ተረጋግቶ እንዳይቀመጥ ይሄ ልጅ ተረጋግቶ ፍቅሩን ተረጋግቶ እንዳይሰራ ረን እንደዚህ አይነት ኮሜንት እየጻፍሽ ነው